ጤና ይስጥልን አድማጮች፣ ሰበር መረጃ ሰምቷል። ህወሓት ከባድ የተባለውን ውሳኔ ማሳለፉ ሰምቷል። ከጦርነቱ በፊት የነበረው ምክር ቤት እንዲመለስ መወሰኑ ታውቋል። ህወሓት ከግንቦቱ ምርጫ አስቀድሞ ጦርነት ለመክፈት በዝግጅት ላይ እንዳለም መረጃዎች አመላክቷል። በርካቶች በዚህ የህወሓት ውሳኔ ተደናግጧል። ሙሉ መረጃውን በዘገባችን አካተኗል። ፕሬዝዳንት ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጥቷል። ተለዋጭ መሆን አሁን አብቅቷል ሲሉም ተናግረዋል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ህወሓት በ2012 ዓ.ም የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ውሳኔ አሳልፏል። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ከ6 ዓመት በፊት በተደረገው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ ውሳኔ ማሳለፉ ሰምቷል። ፓርቲው የትግራይ ክልል መንግስት አስፈጻሚ አካል ሁሉንም አቅሞች ያካተተ እና አቃፊ ሆኖ እንዲቋቋም መወሰኑ ታውቋል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘው ህወሓት ውሳኔዎቹን ያስተላለፈው የፓርቲው ማዕከላዊ ኮሚቴ በዚህ ሳምንት አጋማሽ ባደረገው መደበኛ ስብሰባ እንደሆነ ታውቋል። ካለፈው ረቡዕ ሚያዝያ 7 2018 ጀምሮ ለሁለት ቀናት የተደረገው የማዕከላዊ ኮሚቴ ስብሰባ በፕሪቶሪያ ስምምነት አፈጻጸም ላይ እንዲሁም በወቅታዊ ሁኔታዎች ላይ በጥልቀትና በስፋት መወያየቱን ፓርቲው ትላንት ምሽት ባወጣው መግለጫ ይፋ አድርጓል። ይህ የህወሓት ማዕከላዊ ኮሚቴ ስብሰባ የተደረገው በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል አካታች ጊዜ አስተዳደር ፕሬዝዳንት የስልጣን ዘመን በድጋሚ ከተራዘመ ከአንድ ሳምንት በኋላ ነው። ጠቅላይ ሚኒስትር አብይ አህመድ የጊዜ አስተዳደሩ ላለፈው አንድ ዓመት ሲመሩ የቆዩትን የሌፍትናንት ጀነራል ታደሰ ወረደን የስልጣን ዘመን ያራዘሙት በሚኒስትሮች ምክር ቤት በ2015 ዓ.ም የወጣን ደንብና ሌሎች ህጎችን በመጥቀስ እንደነበር ይታወሳል። ህወሓት በትላንትናው መግለጫው የኢትዮጵያ መንግስት ከፕሪቶሪያ ስምምነት በፊት የወጣን ህግ በመጣስ የትግራይ ጊዜ አስተዳደርን የቆይታ ጊዜም ከፓርቲው እውቅናና ተሳትፎ ውጪ በነጥላ ውሳኔ ማራዘሙን በይፋ ገልጿል ሲል ወንጅሏል። በዚህ መሰረት የፓርቲው ማዕከላዊ ኮሚቴ ስለ ሰላም ተብሎ ተገድቶ ቆይቷል ያለውን የትግራይ ክልል ምክር ቤት ስራ ቀድሞ ወደነበረበት እንዲመለስ መወሰኑን አስታውቋል። የትግራይ ክልል ምክር ቤት የክልሉ ህዝብ የሉዓላዊ ስልጣንና ወሳኝነት መገለጫ መሆኑን የጠቀሰው ህወሓት ወደ 2.8 ሚሊዮን የሚጠጋ ህዝብ የመረጠው መሆኑንም አጽንኦት ሰጥቶ አንስቷል። ህወሓት ይህንን ቢልም የፌዴሬሽን ምክር ቤት ጳጉሜ 2014 ዓ.ም ከተካሄደው የትግራይ ክልል ምርጫ ጥቂት ቀናት ቀደም ብሎ ባደረገው ስብሰባ ምርጫው እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል ውሳኔ ማሳለፉ ይታወሳል። የህወሓት ማዕከላዊ ኮሚቴ በትላንትናው መግለጫው የትግራይ ህዝብ በመረጠው መንግስት የመተዳደር መብቱ ለረጅም ጊዜ የታገለለት ውድ ዋጋ የከፈለለትና የሉዓላዊ የስልጣን ባለቤትነቱን የሚያረጋግጥበት እንደሆነ አንስቷል። ፓርቲው በዚሁ መግለጫው የትግራይ መንግስት አስፈጻሚ አካል ሁሉንም አቅሞች ያካተተና አቃፊ ሆኖ እንዲቋቋም ውሳኔ ማሳለፉም ታውቋል። መንግስት እስካሁን ስለ ጉዳዩ ያለው ነገር አልተሰማም። ፕሬዝዳንት ትራምፕ ለኢራን ጠንካራ ማስጠንቀቂያ ሰጡ። ተለዋጭ መሆን አብቅቷል ሲሉም አስጠንቅቀዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን ፍትሐዊ ስምምነት የማትቀበል ከሆነ አሜሪካ በኢራን ላይ የሚገኙ ማንኛውም የኃይል ማመንጫዎችንና ድልድዮችን ደምስሳ እንደምታስወጣ በማስጠንቀቅ ከፍተኛ ዛቻ ሰንዝሯል። ፕሬዝዳንቱ ይህንን ያሉት ከእንግዲህ ሩህሩህ መሆን አብቅቷል በሚል ባስተላለፉት መልእክት መሆኑ ታውቋል። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት ለኢራን የቀረበው አማራጭ ምክንያታዊ መሆኑን አንስተው የቴህራን አስተዳደር ይህንን ስምምነት የማይቀበል ከሆነ ግን አሜሪካ ወታደራዊ እርምጃ ለመውሰድ ወደ ኋላ እንደማትል ይፋ አድርገዋል። ዛቻው በቀጥታ የኢራንን መሰረተ ልማት በተለይም የኤሌክትሪክ ኃይል ማመንጫ ጣቢያዎችንና ድልድዮችን ኢላማ ያደረገ መሆኑን ሁኔታውን አሳሳቢ አድርገውታል። ይህ ጠንካራ መግለጫ የወጣው በሁለቱ ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። የትራምፕ አስተዳደር በኢራን ላይ ከፍተኛ ጫና ስልትን እየተከተለ ሲሆን የፕሬዝዳንቱ የዛሬው ንግግር ደግሞ ዋይት ሃውስ ወደ ለየለት ወታደራዊ ግጭት ሊያመራ የሚችል አቋም መያዙን አመላካሽ ተደርጎ በበርካቶች ተወስዷል። የፖለቲካ ተንታኞች እንደሚሉት ትራምፕ ይህንን መሰል ጠንካራ ቃላት የተጠቀሙት ኢራን ወደ ድርድር ጠረጴዛ እንድትመጣ ለማስገደድ ሊሆን ይችላል። ሆኖም ግን እያንዳንዱን የኃይል ማመንጫና ድልድይ እናጠፋለን የሚለው ማስጠንቀቂያ በክልሉ ላይ አዲስ የጦርነት ስጋት ደቅኗል። ኢራን ለዚህ ዛቻ እስካሁን የሰጠችው ይፋዊ ምላሽ አልተሰማም።
ኢራን ዓለም አይቷቸው የማያውቁ አዳዲስ የጅምላ ጨራሽ መሳሪያዎች ልታሰማራ እንደምትችል አስጠነቀቀች። በኢራንና በእስራኤል መካከል ያለው ውጥረት እየተባባሰ በመጣበት ወቅት የኢራን አብዮታዊ ዘብ ከፍተኛ አማካሪ መሐመድ ረዛ አስገራሚ ማስጠንቀቂያ ሰጥቷል ሲል ሞሳድ ጠቅሷል። ይህንን ታምናላችሁ ሲል ሞሳድ አዛዡን ጠቅሶ እንዳለው ቀውሱ አሁን ባለው ሁኔታ ከቀጠለ ግጭቱ ወደ ሶስተኛ የዓለም ጦርነት ሊያመራ ይችላል ብለዋል። ኢራን ጦርነቱ የሚቀጥል ከሆነ እስካሁን ዓለም አይቷቸው የማያውቁ አዳዲስ የጦር መሳሪያዎችን ለመጠቀም ዝግጁ መሆኗን ገልጻለች። እስራኤል የኢራንን ሚሳኤል ማስወንጨፊያዎች አውድሜያለሁ ማለቷን ያስተባበሉት አዛዡም የሚሳኤል ማስወንጨፊያዎችን በማንኛውም የብረታ ብረት ወርክሾፕ ውስጥ ማምረት እንችላለን ብለዋል። የሀገሪቱ የሚሳኤልና የድሮን ማስወንጨፊያ አቅም ምንም አይነት ጉዳት እንዳልደረሰበትና ዛሬውኑ የተመረቱ መሳሪያዎችን ወደ ኢላማቸው መላክ እንደሚችሉ በመግለጽ አረጋግጠዋል። ይህ ኒውስ ፕላስ ነው። ኒውስ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።